የስብከቴ ርዕስ ፓኒም የሚል ነው። ፓኒም በሉ እስቲ። ፓኒም የሚለው ትርጉሙ አንደኛ የእግዚአብሔር ፊት ማለት ነው። ፓኒም ማለት እስቲ እግዚአብሔር ፊት በሉ። ሁለተኛ ትርጉሙ ደግሞ የእግዚአብሔር ሕልውና the presence of the Lord ማለትም ፓኒም ነው። በጣም የሚገርም እኮ ነው። ሌላ ትርጉሙ ደግሞ የእግዚአብሔር ክብር ማለት ነው። አሜን በሉ። ዛሬ እግዚአብሔር ፊቱን ለአንድ ሰው ያበራለት። እግዚአብሔር የሚሰጥህ የመጨረሻው ስጦታ ፓኒም ነው። ለሙሴ እንደዚህ ያለው እግዚአብሔር ዘጸአት 33:14 ላይ ከፊትህ ሄዳለሁ፣ ነገሮች ሁሉ እንዲሳኩ አደርጋለሁ። የእንግሊዘኛው my presence will go before you። ኦሪጂናል የሂብሩ መጽሐፍ ምን ይላል? my panim፣ የኔ ፊት፣ የኔ ህልውና፣ የኔ መገኘት፣ የኔ ክብር ካንተ ጋር ይሄዳል፣ ነገሮች ሁሉ ይከናወኑልሃል። ዛሬ እግዚአብሔር ለአንድ ሰው መልእክት ሰጥቶኝ መጥቻለሁ። የእግዚአብሔር ህልውናው ፊቱ የሚያበራለት አንድ ሰው አለ። የእድሜ ዘመን ሁሉ ጥያቄ የሚመለሰው የእግዚአብሔር ፊት አንተ ላይ ሲበራ ነው። ስለዚህ ዛሬ የምንማረው ስለ እግዚአብሔር ህልውና፣ ስለ ክብሩ፣ ስለ ደመናው፣ ስለ ፓኒሙ ነው የምናወራው። መጽሐፍ ቅዱሳችን ላይ እግዚአብሔር ክብሩን በኃይል ከገለጠለት ሰው ዋናው ሰው ንጉሥ ዳዊት ነው። እንደ ዳዊት የምወደው ሰው የለም። እንደ ዳዊት አስቸጋሪ ሰው፣ እንደ ዳዊት አይነት ኃጢአተኛ ሰው የለም። እንደ ዳዊት እግዚአብሔር የተዋጋለት ሰው፣ እንደ ዳዊት ያሸነፈ ሰው ደግሞ በምድር ላይ የለም። መጽሐፍ ቅዱሳችንን ስናነብ ዳዊት ብዙ ጦርነቶችን ተዋግቷል። አንድ እንኳን ጦርነት ተሸንፎ አያውቅም። ሚስጥሩ ምንድን ነው? እንደ ልቤ የሆነ ፈቃዴን የሚፈጽም የተባለ እስራኤልን ከጦርነት ያሳረፈ፣ ተበታትነው የነበሩ የእስራኤልን ነገዶች ወደ አንድነት ያመጣ፣ ኢየሩሳሌምን ዋና ከተማ ያደረገ፣ ስለሱ የተነገረው ትንቢት፣ ስለ ኢየሱስ የተነገረው ትንቢት ምንድነው? የአባቱን የዳዊትን ዙፋን ይሰጠዋል ተብሎ ለኢየሱስ ራሱ ዳዊት አባቱ ነው ተብሎ የተነገረለት፣ ግን የተማረ ሰው ያልሆነ በግ ጠባቂ፣ እረኛ፣ ምንም የሌለው፣ ትምህርት የሌለው፣ ገንዘብ የሌለው፣ ቤተሰቦቹ እንኳን የማይፈልጉት ሰው ነው። የዳዊትን ምስጢር ነው ዛሬ የምነግራችሁ። ይኸውላችሁ በአዲስ ኪዳን ዮሐንስ ራእይ ምዕራፍ 3 ላይ እግዚአብሔር ለአዲስ ኪዳን ቤተክርስቲያን ቃል የገባው ምን እንደሆነ ልንገራችሁ። የዳዊት ቁልፍ ሰጠዋለሁ በጌታ በኢየሱስም። የዳዊትን ቁልፍ ምን አደርገዋለሁ? እሰጠዋለሁ። በፊት የተከፈተን በር ሰጥቻለሁ የሚለው ቃል ስለ ዳዊት ቁልፍ ነው የሚያወራው። በፊት ምንም አይነት የተዘጋ በር አይኖርም። የዳዊትን ቁልፍ ሰጣለሁ ለሆነ ሰው ዛሬ እግዚአብሔር የዳዊትን ቁልፍ እጅ ላይ ቁልፍ የዳዊትን ቁልፍ ልንገራችሁ። ዳዊት በእድሜ ዘመኑ ንጉሥ ለመሆን ጸልዮ አያውቅም። ዳዊት በእድሜ ዘመኑ ጎልያድን ለመግደል አልጸለየም። ከገደለውም በኋላ አልጻፈም፣ አልዘመረም፣ አልተናገረም። ዳዊት ጎልያድን መግደሉን ሌላ መጽሐፍ ላይ ነው ያነበበው። መዝሙር ዳዊት ላይ የለም። እና ምን ነው ዳዊት ልዩ ሰው ሆነ? የዳዊትን ሚስጥር ልንገራችሁ። ፓኒም ነው። አሜን። የእግዚአብሔር ህልውና ነው። አሜን አሜን። የዳዊት ረሃቡ፣ የዳዊት ጥማቱ፣ የዳዊት መዝሙሩ፣ የዳዊት ድሉ፣ የዳዊት ማሸነፉ ሚስጥር የእግዚአብሔር ህልውና ነው። መዝሙረ ዳዊት 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለው ያለው ቃሉ ቃል በቃል የተጻፈው ፓኒም ነው የሚለው። One thing I have asked for the Lord,
that I may dwell in his presence የእግዚአብሔር ህልውና ውስጥ ለዘላለም እኖር ዘንድ የእግዚአብሔር የሚገኝበት ፊቱ የሚበራበት ህልውናው ያለበት ቦታ ብቻ መኖር ነው ፍላጎቴና ጥያቄ ጸሎቴ አንድ ነገር ነው አለ ዳዊት። እግዚአብሔርን አንድ ነገር ብቻ ነው የጠየቁት አለ ዳዊት። እንኳን ንጉስ ተራ ሰው ራሱ ብዙ ጥያቄ ያለው ከአንዲት ነገር ብቻ ከእግዚአብሔር የምፈልገው ነገር የለም። ከአንዲት ጥያቄ ብቻ እግዚአብሔርን የጠየቁት ነገር የለም። ጥያቄም ልመናዬም ህልሜም ቅዠቴም ናፍቆቴም የእግዚአብሔርን ክብር የእግዚአብሔርን ፓኒም የእግዚአብሔርን ህልውና የእግዚአብሔርን ኃይል ነው አለ። ይሄንን መልእክት እግዚአብሔር ዛሬ ሲሰጠኝ በሆነ ሰው ላይ ሊገልጥ ስለፈለገ እሺ መዝሙር 27:4 ምንድን ነው የሚለው? እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በህይወት የዘመን ሁሉ በእግዚአብሔር ቤት ነው የሚለው አማርኛ። ስለ ቤት አይደለም፣ ስለ ህንጻ አይደለም የሚያወራው፣ ስለ ቸርች አይደለም የሚያወራው፣ ስለ ፕሬዘንስ ነው የሚያወራው። I may dwell in the presence, in the panim. ማርታና ማርያም የሚባሉ እህትማማቾች ነበሩ። በኃጢአተኝነትና በብዙ ነገር ማርያም ትበልጣለች። ኢየሱስ ማን እንደሆነ ከገባት በኋላ ግን ከእግሩ ስር አጠፋ። ፊቱን ከማየት አታቋርጥም። እግሩ ስር ቁጭ ብላ ከሱ ፕሬዘንስ መለየት አትፈልግም። አሜን የሚል አንድ ሰው አለ። ማርታ ግን ለኢየሱስ ትለፋለች፣ ምግብ ታበስላለች። ስለሱ የማታደርግለት ነገር የለም። እንዲያውም ማርያምን ከሰሰቻት። ጌታ ሆይ እቺ እህቴ እቺ ታናሼ አንተ መጥተህ ስራ እንኳን አታግዘኝም፣ ዝም ብላ እግር ስር ትቀመጣለች። ጌታ ኢየሱስ ምንድን ነው ያለው? ማርታ 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 3 ጊዜ። አንቺ ስለ ብዙ ነገር ትጨነቂያለሽ፣ ስለ ብዙ ነገር ትታወቂያለሽ። የሚያስፈልገው ግን አንድ ነገር ብቻ ነው። እሱን ደግሞ ማርያም መርጠዋለች። ቀጥሎ ያለው ቃል ነው በጣም የሚገርመኝ። ይሄም ደግሞ ለዘላለም ከሷ አይወሰድባትም። ዛሬ የሆነ ሰው ወደ ፓኒም ዘሎ ይገባል። ወደ ኢየሩሳሌም፣ ወደ አዲሲቷ ኢየሩሳሌም ወደ ምንናፍቃት ስንሄድ የሚሆንልን ሌላ ነገር አይደለም። ብዙዎቻችን የወርቅ አስፋልት ላይ መሄድ፣ ከቅዱሳን ጋር ማምለክ፣ በሽታና ምንም ችግር የሌለባት ቦታ ከመላእክቶች ጋር ሄዶ ማሸብሸብ ነው የሚታያችሁ። ምክንያቱ ግን ምን እንደሆነ ታውቃላችሁ? አዲሲቷ ኢየሩሳሌም ይላል በሯ ቀንና ሌሊት አይዘጋም ይላል። በዛ ጨረቃም ፀሐይም የለም ይላል። በጉ ራሱ ፊቱን ያበራላል። ለካ አዲሲቷ ኢየሩሳሌም የፊቱ ሙላት ብርሃን ስለሚበራ በዛ በሽታ የለም፣ በዛ መርገም የለም፣ በዛ ሞት ይኸውልህ ኢየሩሳሌም እስክትሄድ አትጠብቅም። ዛሬ ፊቱ ይበራልሃል። የሚያስፈልግህ የእግዚአብሔር የፊቱ ብርሃን ነው። እግዚአብሔር ፈገግ ሲልልህ ሰማይና ምድር፣ ጨረቃና ከዋክብት፣ ባለስልጣናት፣ ሰዎች እንዲያውልህ ወንዙ፣ ተራራው ሁሉ ነገር ላንተ ይሰራልሃል። የእግዚአብሔርን ህልውና ከምንም ነገር በላይ ስትፈልግ ሁሉ ነገር ላንተ ይሰራልሃል። ሻራባጋታላባ ራማጋታላባ ነው ወሮበገተለበናናማ ከፊትህ ሄዳለሁ፣ ከፊትህ ሄዳለሁ። ተራሮችን ደልዳላ ሜዳ አደርጋለሁ፣ ጠላቶችን እንዲገዙልህ አደርጋለሁ። ፓኒሜን ባንተ ላይ አበራለሁ፣ ህልውናዬ ባንተ ላይ ይሆናል፣ ብርሃኔ ባንተ ላይ ይበራል። እግዚአብሔር ማን ህልውናውን እንደሚፈልግ ያውቃል። እግዚአብሔር ማን እሱን ፈልጎ እንደመጣ ያውቃል። እግዚአብሔር ማን እንደሚጠማው ያውቃል። እና የዳዊት ጸሎት ምን ነበረ? እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ተጠማች፣ ስጋዬ አንተን አለች። ዋላ ወደ ውሃ ምንጭ እንደሚናፍቅ ናፈቀኝ ጌታ ሆይ ህልውናን ፈለግ። እግዚአብሔር እንደዚህ ያለ ይሄ እረኛ ከዛሬ ጀምሮ እረኛ ሆኖ አይቀጥልም። ህልውናዬን የተራበና የፈለገ ነው። ከዛሬ ጀምሮ ንጉስ ብየዋለሁ። ንጉሱ እኮ ያላችሁ ስልጣን ላይ ያለ ነው። ዳዊትን እግዚአብሔር ንጉስ ነው ያለው። ዳዊት ለንግስና ሳይሆን ለመገኘቱ ነው የጸለየው። እሺ መዝሙር 42 1 እና 2 እናንብበው። ድምጻችንን ከፍ አድርገን
ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ቁጥር 2 ነፍሴ ሕያው አምላክን ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ፓኒሙን መቼ አያለሁ? እሱ ያለበት ውስጥ መቼ ገባለሁ? ፊቱን መቼ አያለሁ? አንዳንድ ሰዎች እኮ በሚሄዱበት ቦታ ሁሉ ይኸውላችሁ በእነሱ አካባቢ የእግዚአብሔር ህልውና አለ። ይኸውላችሁ ተሸክሞት ነው የሚሄዱት። ፓኒሙን እያበሩ ነው የሚሄዱት። በሄዱበት ቦታ ሁሉ ድል ነው በህይወታቸው። በነገር ሁሉ የሚሳካላቸው ሰዎች የእግዚአብሔር ህልውና ይሄንን ያደርጋል። የዳዊት ቁልፍ ዳዊት በህይወቱ ዘመን በእጁ ቁልፍ ይዞ አያውቅም። መጽሐፍ ቅዱስ እየተናገረ ያለው ስለ መንፈሳዊ ሚስጥር ነው። ብዙ ሰዎች የተከፈተ በር ሰጣለሁ የሚል ስቲከር ቤታቸው ላይ ለጥፈዋል፣ መኪናቸው ላይ ለጥፈዋል። የተከፈተ በር የሚለው ምንድነው? የዳዊት ቁልፍ የሚለው ምንድነው? ዳዊት እኮ ጠላቶቹን ሁሉ ካሸነፈ በኋላ ብዙ መጋዘን ሙሉ ወርቅ ነበር። ያልነበረው ነገር የለም። ሰለሞን የሰራው መቅደስ በጠቅላላ ማቴሪያሉን ሮ ማቴሪያሉን ያዘጋጀው ዳዊት ነው። ወርቅ በወርቅ ሆነ። ስልጣን ኖሮ የዘቢብ ጥፍጥፍ ቤት ሞልቶ የኢየሩሳሌም የእስራኤል በጠቅላላ ታክስ ግብር እሱ ጋር እየመጣ ደበረው ሰውየው። እኔንን አልፈለኩም አለ። እኔ ለመንኩ ይሄንን አይደለም አለ። እኔ አሁን የምፈልገው ታቦቱን ነው አለ። እኔ አሁን የምፈልገው ህልውናው ነው አለ። ታቦቱን አስመጣ። ድንኳን ሰራ። 4000 ዘማሪዎችንና ሰባኪዎችን በዛ ድንኳን ውስጥ አደረገ። የእግዚአብሔር ህልውና ቤቱ መጥቶ ሞላው። አሜን በሉ ባካችሁ። ዳዊት እንደዚህ አለ፣ የምፈልገው ይሄንን ነው፣ ምኖረው እዚህ ውስጥ ነው። ታውቃላችሁ ዳዊት የተቀበረው የዳዊት መቃብር እዛ ድንኳን ውስጥ እንደሆነ። ዳዊት መኖር ብቻ አይደለም በእግዚአብሔር ፕሬዘንስ ውስጥ የኖረው፣ ሲሞት ራሱ መቃብሩን የፈለገው እዛ ውስጥ ነው። ምን አይነት ረሃብተኛ ነው ዳዊት! እግዚአብሔር በትንቢተ ኤርምያስ 37:38 ላይ ከዚህ በኋላ እነዚህ ዳዊት የተሸከሙበትን አይነት ታቦት አላደርግም አለ እግዚአብሔር። ታቦቱን ልባቸውን አደርጋለሁ አለ። ከዚህ በኋላ በእጅ በተሰራ ቤት ውስጥ እኔ አልገባም አለ። ከዚህ በኋላ ልባቸው ውስጥ እኖራለሁ አለ። ስለዚህ ሐዋርያው ጳውሎስ መጣና እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ክብር ተሸካሚዎች እንደሆናችሁ አታውቁምን? ታቦቱ አንተ ውስጥ ነው አሁን ያለው። ደመናው ያለው አንቺ ውስጥ ነው ዛሬ። ግን ታዲያ ከዚህ በኋላ መገለጥ አለበታ። ሰለሞን መቅደሱን ሰርቶ በጨረሰ ጊዜ 120 ካህናት ቆሞ ማገልገል አቃታቸው ይላል። ሌላ ቦታ እንዲያው ግቢ ውስጥ መግባት አቃታቸው ይላል። ያ የሰለሞን መቅደስ በኢየሱስ ስም አንቺ ነሽ። ከዚህ በኋላ አንተ በቆምክበት ሰዎች ከዚህ በኋላ መቆም አይችሉም። በቃ